25% ለሚከፍል ደንበኛ ከ5 እስከ 7% ዲስካውንት እናደርጋለን። እንደምንሰጠው ኦፈር ይለያያል። እንዲሁም ደግሞ 50% የሚከፍል ከሆነ 12% ቅናሽ አለ። 35ም 40ም ለሁሉም ማከፋፈል ቅናሽ አለ። ሌላ ትልቅ ኦፕሽን ደግሞ መነግርሽ ነገር 50% ባንክ የተረጋገጠ ባንክ ሎኬሽኑን ከጠየቅሽን ከዛ ልጀምርልሽ። ሲኤምሲ ነው የሚገነባው። ከሎኬሽን ዋይዝ ብናነሳ ሆስፒታሎችን ብናነሳ አይሲኤምሲ ሆስፒታል አለ፣ ፍቅረ ማርያም አጠቃላይ ሆስፒታል አለ። ሰው እንግዲህ ቢታመም ወኪንግ ዲስታንስ ሄዶ መታከም የሚችልበት ቦታ ነው። አፍሪካን ኮንቬንሽን 100 ሜትር ርቀት ነው ከኛ ሳይት ያለው። እኛው ሳይት ላይ 5 ስታር ሆቴል እየገነባ ነው። እዛው ሳይት ውስጥ ግቢ ውስጥ 5 ስታር ቤቶቹም ራሱ በ5 ኮከብ ስታንዳርድ የሚገነቡ ቤቶቹ ማለት ነው። ከአንደኛ ፎቅ ጀምሮ ቤት ማግኘት ይችላል። ባለ አንድ መኝታ 73 ካሬ ነች ያለችን። ሙሉ መክፈል እችላለሁ ካለ 30% ዲስካውንት አድርገንለት ይጣል። በውስጡ 8 ሊፍት ይኖራል አንድ ብሎክ ላይ። እንዲሁም ደግሞ በግቢ ውስጥ 2 የመዋኛ ገንዳ ግራውንድ ላይ እንዳለ ወኪንግ ዲስታንስ ነው። ለመዝናኛ ቦታ ነው፣ ግሪን ኤሪያ ነው፣ የልጆች መጫወቻ ስፍራ ወይዘው 3 ቦታዎች ላይ አዘጋጅተናል። ሰላም ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው በመሃል ሲኤምሲ በሆቴል ስታንዳርድ እየተገነባ ወደሚገኝ ወደ ድሪም ቢልደርስ ሪል ስቴት ነው። እስቲ ውስጥ እንግባና ያለውን ነገር እናያለን። ሰላም እንዴት ነህ? እንዴት ነሽ አልፋ? ሰላም ነው እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። እንግዲህ ዛሬ ስለ ድርጅታችሁ አንዳንድ ነገሮች ከማውራታችን በፊት ስለ ራስህና ስለ ስራ ድርሻ ትነግረኛለህ ማለት ነው። እሺ እኔ ሚኪያስ እባላለሁኝ። በድሪም ቢልደርስ ሪል ስቴት ላይ የሴልስ ሱፐርቫይዘር ወይም ማርኬቲንግ ሱፐርቫይዘር ነኝ ማለት ነው። ቆንጆ ቤት ነው የመጣሽው። እንግዲህ እንኳን ደህና መጣሽ በድጋሚ። እንግዲህ በጣም አመሰግናለሁ። ድሪም ቢልደርስ ብለኸኛል። ድሪም ቢልደርስ ማን ነው ምንድነው የሚለውን ነገር እስቲ ንገረኝ። ድሪም ቢልደርስ እንግዲህ እንደ ሪል ስቴት የተቋቋመ ድርጅት ነው። ከዛ በፊት ግን ማዘር ካምፓኒ አለ፣ ኬድማስ ትሬዲንግ የሚባል ማለት ነው። ኬድማስ ትሬዲንግ በስሩ ብዙ ሲስተር ካምፓኒዎች አሉት። እንደ ቴራ ኢንጂነሪንግ ታውቂዋለሽ ብዬ አስባለሁ። ቴራ ኢንጂነሪንግ ኮንስትራክሽን ላይ በጣም የሚታወቅ ድርጅት ነው። ሌላም ደግሞ በዚህ ኮንስትራክሽን ዘርፉ ላይ ወደ 6 የሚሆኑ ብሎኮችን እንግዲህ ገንብተናል ማለት ነው። በአካል የሚታይ አያት ላይ ወደ ጣፎ መሄጃ ጋር ክብር ደመና ጋር ማለት ነው። እዛ ጋር አንድ አለ። እንዲሁም ደግሞ አሁን የምንገኝበትን ቢሮ መታየውን G+16 ነው እሱ ላይ ማለት ነው። እንዲሁም ሌሎች ቢሮዎችን እንደዚሁ ወደ 6 የሚሆኑ ካምፓኒው ለራሱ ለኪራይ አገልግሎት የሚጠቀማቸው አሉ። ከዛ ግን አሁን ላይ የመጣው ይሄ ድሪም ቢልደርስ ያልኩሽ ሪል ስቴቱ ደግሞ ለሽያጭ ይመጣል ማለት ነው። ሌላ ደግሞ ኬድማስ ላይ ቴራ አልሙኒየም የሚባል አለ። ቴራ አልሙኒየም ማለት የከተማው ላይ አብዛኞቹ ህንፃዎች ላይ አልሙኒየም ፍሬም የገጠመ ድርጅት ነው። ከውጭም ኢምፖርት ያደርጋል ይሄ ድርጅት ማለት ነው። ይሄንን ረጅም ዓመት የቆየ ነው። ሌላው ሶስተኛው ድርጅታችን ደግሞ ዳስ ኢንጂነሪንግ ይባላል። ዳስ ኢንጂነሪንግ ላይ አብዛኞቹ የከተማው ሊፍቶች የምታውቂያቸው ባካፕ ጄኔሬተሮች እነሱ ሁሉ በዳስ ኢንጂነሪንግ የመጡ ናቸው ማለት ነው። አሁን ላይ እንግዲህ ድሪም ቢልደርስን እነዚህ ድርጅቶች አጋዥ ሆነው ይሰራሉ ማለት ነው። ስለዚህ ድሪም ቢልደርስ ስንል ከሱ ጋር አብረው የሚሰሩ በጣም ብዙ ካምፓኒዎች አሉ። በዛ ላይ ደግሞ በጣም የተለያዩ የስራ ድርሻ ላይ ተሰማርተው የምናገኘው ትልቅ ካምፓኒ ነው እያልከኝ ያለው ከሪል ስቴት አልፎ ማለት ነው። ከሪል ስቴት አልፎ በጣም ረጅም ዓመት የሰራ ድርጅት ነው። አቅም ያለው ነው። ኤግዛክትሊ መቼ ተመሰረተ ካልሽኝ ከ20 ዓመት በፊት የተመሰረቱ ድርጅቶች ናቸው። አሁን ብዙ ቦታ ኮንስትራክሽን ሪል ስቴት ላይ የማታገኘው ነገር ምንድነው? የሚሰራላቸው ኮንትራክተር ሌላ ነው፣ እነሱ ቢዝነስ ኦነር ብቻ ናቸው። ገቢና ወጪያቸው ካለመመጣጣናቸው የተነሳ የቤቶቹ ዋጋ በጣም ይወደዳሉ። አላግባብ የሚጠሩት ሌግዠሪ ይባል እንጂ የሌግዠሪ አይነት ፊቸር ላታገኙ ትችላለሽ። ይህ የሚመጣው ከራሳቸው የመጣ ሲስተር ካምፓኒ ስለሌለ እንዲሁም ደግሞ አቅምም ከሌላቸው ድርጅቶቹ
ራሳቸው ገንብተው ላይ ሰሩ ይችላሉ ማለት ነው። ይሄ እኛ ጋር የሌለ እንደ አድቫንቴጅ የምንጠቅሰው ነገር ቢኖር እሱ ነው ማለት ነው። አይ በጣም ጥሩ ነገር ነው። በጣም አሪፍ። ታዲያ በመቀጠል ድሪም ቢልደርስ አሁን ላይ ምን ይዞልን ነው የተገኘው ወይ ምን ይዞልን መጣ? ድሪም ቢልደርስ በከተማው ላይ በጣም አዲስ የሚባል ነገር ይዞ የመጣ ነው። እንደዚህ አይነት ሌክዠሪ የሆነ ኮምፓውንድ በፍጹም ይገኛል ብለን ማናስበው ነው። በጣም የማይደገም ትልቅ ፕሮጀክትን የያዝ ነው። ምናልባት ሎኬሽኑን ከጠየቅሽን ከዛ ልጀምርልሽ። ሲኤምሲ ነው የሚገነባው። ሲኤምሲ በጣም አሪፍ። ሲኤምሲ ማለት አሁን የመንግስት ትልቅ ትኩረት ያለበት የመጀመሪያው እንግዲህ አሁን ላይ እንቅስቃሴ አለ፣ የኮሪደር ልማት እንቅስቃሴ። የመጀመሪያው ኮሪደር ልማት እንቅስቃሴ የጀመረው እዚህ ነው፣ ከፒያሳ ከየትም ቦታዎች በፊት የሲኤምሲ ነው ያለው። ከሎኬሽን ዋይዝ ብናነሳ በዙሪያ ያሉት ነገሮች ምን አሉ ካልሽኝ ሆስፒታሎችን ብናነሳ ሳንታ ሜሪ የሚባል የውጭ ሆስፒታል አለ፣ አሜሪካን ኢንተርናሽናል ሆስፒታል አለ፣ አይሲኤምሲ ሆስፒታል አለ፣ ፍቅረ ማርያም አጠቃላይ ሆስፒታል አለ። ሰው እንግዲህ ቢታመም ወኪንግ ዲስታንስ ሄዶ መታከም የሚችልበት ቦታ ነው። ትምህርት ቤት ካነሳሽ እያንዳንዱ ኢንተርናሽናል የሚባሉ ትምህርት ቤቶች እዚህ ነው የሚገኙት። ለምሳሌ ካምብሪጅን መጥቀስ እንችላለን። ፍሊፐር ኢንተርናሽናል ስኩል አለ። ከኛ ሳይት ጀርባ ነው ስኩል ኦፍ ቱሞሮ ያለው። ብሪቲሽ ስኩል አለ። እነዚህ ሁሉ የሲኤምሲን ጥሩ ቫልዩ የሚገልጽ ናቸው ብለን እናስባለን። ከዛ ደግሞ ከዚህ በፊት ሰዎች የለመዷት አንድ ሪል ስቴት አለች፣ ፀሐይ ሪል ስቴት የሚባል። ፀሐይ ሪል ስቴት ማለት እኛ ጋር 5ኛ ፎቅ ሲደርስ የኛ ቤት የፀሐይ ሪል ስቴትን ቴራስ ነው የምታየው። ሙሉ ቴራሱን ታያለሽ ማለት ነው። ከዛ ካለበት ከፍታ አንፃር በጣም ጥሩ ነው የሚባለው። አካባቢው ለኢንቨስትመንት ለሚፈልግ ሰው ሪተርን ኦፍ ኢንቨስትመንት ቶሎ መልሰው ቢሸጡት እንኳን ዋጋ የሚያወጣላቸው ትልቅ ቦታ ነው ማለት ነው። ስለዚህ ከቪውም አንፃር ካሉት ከሴኩሪቲ አንፃር እንዳልከው ደግሞ የጤና እክል ቢያጋጥም ደግሞ ካሉት የሆስፒታል አቅራቢያዎች አንፃር ይህን ሁሉ ለመድረስ ለደንበኛ ተደርጎ ታሳቢ ተደርጎ የተሰራ ትልቅ ድርጅት ነው እያልከኝ ያለው ፕሮጀክት ነው። አሁን ትልቁ ደግሞ እንደ ቫልዩ የምናነሳው ነገር አፍሪካን ኮንቬንሽን 100 ሜትር ርቀት ነው ከኛ ሳይት ያለው። ያ ማለት ሰሞኑን የነበረውን የአፍሪካ ህብረት ስብሰባ ይተሻል። ከዛ ወጥቶ ወደ አያት አካባቢ ነበረ የሚኒስተሮቹ ስብሰባ አዳራቸውን ሲያደርጉ የነበረው ማለት ነው። ነገር ግን እዚህኛ ጋር ግን አሁን ላይ የምነግርሽ ነገር እኛው ሳይት ላይ 5 ስታር ሆቴል እየገነባ ነው። እዛው ሳይት ላይ እዛው ሳይት ውስጥ ግቢ ውስጥ 5 ስታር። ኦኬ። ሰዎች ከቤታቸው ሳይወጡ አክቲቪቲ የሚያገኙበት፣ እነዚህ የአፍሪካን መሪዎች መጥተው የሚያርፉበት በጣም ሴኩሪቲው የተጠበቀ ቦታ ማለት ነው። በጣም አሪፍ ነው። እንግዲህ ብዙ ጊዜ እንደዚህ አይነት ነገር አልተለመደም እስካሁን ካየናቸው እንትኖች አንፃር እና እንዴት ነው እስቲ ኮምፓውንዱ ብለኸኛል። ኮምፓውንድ ውስጥ 5 ስታር ሆቴል መገንባት ማለት በጣም ትልቅ ነገር ነው። እስቲ ትንሽ ስለ ኮምፓውንዱ ደግሞ ንገረኝ። እሺ፣ ያው እንግዲህ የማይደገም ፕሮጀክት ነው ያልኩበት አንዱ ምክንያት 5 ስታር ሆቴል በውስጡ መኖሩ ነው። የ5 ስታር ሆቴል ሲሆን ምንድነው መሰለሽ ስታንዳርድ አለ። ስታንዳርዱ ምንድነው? ከሴራሚክ ዋይዝ ምንድነው የምጠቀመው የሚለውን ታነሻለሽ። ከመስታወት ራሱ ሲንግል ሌን ነው ደብል ሌን ነው፣ እነዚህ ሁሉ ስታንዳርድ አላቸው። ቀለም ስታንዳርድ አለው። ምን አይነት ቀለም እንጠቀም፣ ምን አይነት ቴስት ያለው ቀለም፣ ለምን ያህል ጊዜ የሚያገለግል ቀለም፣ እነዚህ ሁሉ ስታንዳርድ ናቸው። ኪችን፣ ሽንት ቤት፣ ባዝሩም አጠቃቀም፣ እነዚህ ሁሉ እንግዲህ ያ ሁሉ ማተር ያደርጋል ማለት ነው። ከዛ ደግሞ ቤቶቹም ራሱ በ5 ኮከብ ስታንዳርድ የሚገነቡ ናቸው ማለት ነው። ቤቶቹም ራሱ በዛ ነው። አሁን ከቤቶቹ አንፃር እንኳን ብናነሳ ሁሉም ቤቶች የሚገዛ ባለ 1 መኝታ የሚገዛ ባለ 2 የሚገዛ ባለ 3 የሚገዛ ኤል ሼፕ ነው። ኦኬ። ያ ማለት ከአንድ ቤት ጋር አንድ ግድግዳ ብቻ ነው ሼር የሚያደርገው። በዚህኛው ሳይድ ኦፕን ዳውን ነው፣ ያኛውን ቤት በዚህኛው ሳይድ ብቻ ግድግዳ ይሻል፣ በዛኛው በኩል ኦፕን ዳውን ነው። ኦኬ። ሁሉም ቤቶች ኤል ሼፕ አክሰስ ኮርነር። አሁን በጣም ሪል ስቴት ላይ ቫልዩ የሚኖረው ምንድነው? አንድ ቤት ኮርነር ሲይዝ። ኦኬ። ስለዚህ የኛ ቤቶች ሁሉም ቤት ኮርነር የያዙ ናቸው። በውስጡ 8 ሊፍት ይኖራል አንድ ብሎክ ላይ። እንዲሁም ደግሞ በግቢ ውስጥ 2 የመዋኛ ገንዳ፣ በጣም ትላልቅ የመዋኛ ገንዳ ነው። ሳይት ላይ ስንሄድ ፊት ለፊት የሚታይ ነው። አሁን ኦልሬዲ መዋኛ ገንዳ ተሰርቶ ያለቀ ነው። በጣም አሪፍ ነው። ብዙ ጊዜ እንደዚህ አይነት ነገሮች አልተለመዱም። ይሄ በጣም አሪፍና የሆነ ሌክዠሪ የሆነ ቫይብ ያለው እንትን ነው እየነገርከኝ ያለኸው።
ታዲያ ይሄን ሁሉ ነገር ነግረኸኝ እንግዲህ ባለ 5 ኮከብ ሆቴልም እዛው ውስጥ የሚገነባ ከሆነ እንዴት ነው ከሰው ኑሮ ጋር የሚሆነው? ለምሳሌ ብዙ ጊዜ ሰው መኖሪያ ቤቱና መዝናኛ ቤቱ ትንሽ ቢራራቅ ይባላል። እንዴት ነው ይሄ ነገር? ከፕራይቬሲ አንፃር ሊሆን ይችላል፣ ምናልባት ካሉት ጫጫታም ሊሆን ይችላል። ይሄ ነገር እንዴት ነው? ኦኬ፣ በጣም ጥሩ ጥያቄ ነው ያነሳሽው። ግን ያው አሁን አንደርስታንድ ማድረግ ያለብን ነገር ያው እንደ አንድ ገዢ ሊያሳስብ ይችላል ሆቴል ሲሆን፣ ግን እኛ ጋር ሁሉም ብሎኮች ቤዝመንት ለቤዝመንት ይገናኛሉ። ኦኬ። አንድ ሰው መኪናውን ይዞ ሲመጣ ቤዝመንት ነው የሚያስገባው። ግራውንድ ላይ መኪና ማቆም አይቻልም። ኦኬ። አሁን ብዙ ሪል ስቴት ኮምፓውንድ ይገነባል። ነገር ግን ግራውንድ ላይ መኪና ያቆምና ልጆቹ ሲጫወቱ ሊገጭ ይችላል ማለት ነው። ስለዚህ የአይነት እንዳይፈጠር ስለፈለገን ግራውንድ ላይ እንዳለ ወኪንግ ዲስታንስ ነው፣ ለመዝናኛ ቦታ ነው፣ ግሪን ኤሪያ ነው፣ የልጆች መጫወቻ ስፍራ ወይዘው 3 ቦታዎች ላይ አዘጋጅተናል። እዚህ 23000 ካሬ ላይ የሚመጣ ሰው በጣም ሰላማዊ ነው። የሌላን ሰው መረበሽ የሚፈልግ አይነት ሰው አይደለም። እንዲሁም ደግሞ የሚመጡት ሰዎች መሪዎች ናቸው። ከሴኪሪቲ አንጻር ነው እንደውም ቫልዩ የሚፈጥርልን ከዛ አንጻር ነው። ሌላ ደግሞ ላነሳልሽ የምፈልገው ሆቴሉ ላይ መቀመጡ ሌላ አድቫንቴጅ አለ። እዛ ሆቴሉ ጋር ዴይኬር አለ እኛ ጋር። ለእናቶችና ለአባቶች ደግሞ ጂም እና ስፓ አለ። የወንድ የሴት ጂም እና ስፓ አለ። ይሄንን አገልግሎት ያገኛሉ። ከስራ አንቺ ልጅ ካለሽ ደክሞሽ መጥቶ ልጅሽን ከትምህርት ቤት አምጥተሽ ወደ ቤት ስታመጪ ማረፍ ብትፈልጊ ልጅሽ እዛ ጋር ዴይኬሩ ላይ እየተጫወተ ወይም የልጆች መጫወቻው ቦታ ላይ እየተጫወተ ቀጥታ አንቺ ስፓ ገብተሽ ጥፍርሽንም እየተሰራሽ ፀጉርሽንም እየተሰራሽ ልጅሽን በመስኮት በኩል እያየሽ መንቀሳቀስ ትችያለሽ። ይሄ ትልቅ ሌዥር ነው ማለት ነው። ስለዚህ ኤቭሪ ዲቴይል ለሰው አመቺ እንዲሆን ለደንበኛ አመቺ እንዲሆን ተደርጎ የተሰራ ፕሮጀክት ነው። በትክክል በጣም አሪፍ። ሶ ይሄን ሁሉ ካለን አይቀር እስቲ ያሉትን የመኝታ ቤትና የካሬ አማራጮችን ንገረኝ። በጣም ጥሩ። እንግዲህ ዋናው እኛ በጣም የምንወደው በጣም ብዙ ሰው የሚገዛም ባለ 3 መኝታው ነው። ኦኬ። እንደነገርኩሽ የኛ ሰፈር ሬዚደንሻል ሰፈር ነው። ለኢንቨስትመንትም የሚፈልግ ሰው ቢገዛ አነስ ያለውን ካሬ ሳይሆን ተለቅ ያለውን ካሬ ገዝቶ እሱን መልሶ መሸጥ ሲያከራይም ቤተሰብ የሆነ ሰው ነው እዚህ አካባቢ ላይ የሚከራየው ማለት ነው። ስለዚህ አንዷን ዲዛይን እንኳን ባነሳልሽ እቺኛዋ ዲዛይን 163 ካሬ ባለ 3 መኝታ ናት። ምን አላት መሰለሽ? በጣም ሞድላት ነገር የሰራተኛ ክላስ አላት። ኦኬ። የራሷ መታጠቢያ አላት። ስቶር ለብቻ አለው ይሄ ቦታ። ከዛ ደግሞ ሁሉም መኝታ ቤቶች ከአንዱ መኝታ ቤት ውጪ ማስተሩም 2 መኝታ ቤቶቹ በረንዳ አክሰስ ያደርጋሉ፣ ሳሎኑ አክሰስ ያደርጋል ማለት ነው። ስለዚህ 2 አይነት ቪው አማራጭ አላቸው። የጧት ፀሐይ ማየት ይችላሉ፣ ከፈለጉ የሆቴል ቪውን መርጠው ማየት ይችላሉ። ይሄ በጣም አሪፍ። ከዛ ማስተሩ ላይ ቪላ ቤት ላይ የተለመደ ነገር ላሳይሽ። ኦኬ። ቪላ ቤት ላይ ይህንን ቦታ ባሳይሽ የማስተሩ መኝታ ቤት አለ። አጠገቡ በሱ በኩል ወኪንግ ክሎዜት ነው ያለው። ተራምደሽ ገብተሽ የምትጠቀሚው የቁም ሳጥን ስፔስ ማለት ነው። በዚህኛው በኩል የሴቷ ልብሶች ይቀመጣሉ፣ በዚህኛው በኩል የወንዱ የአባወራው ልብስ ይቀመጣል ማለት ነው። ከዛ እሱን አልፈሽ ባዝሩም ይሆናል ማለት ነው። ይሄ ቪላ ቤት ላይ የተለመደ ነገር ነው። ይሄንን ነው እንግዲህ አፓርትመንት ላይ ያመጣ ነው ማለት ነው። ስለዚህ አንድ ሰው ቪላ ቤት ላይ የሚኖር ያህል ይሰማዋል ማለት ነው አፓርትመንት ላይ ሲመጣ። ከዛ ደግሞ ለየት ያለ ፊቸር የሚሆነው ከአንደኛ ፎቅ ጀምሮ ቤት ማግኘት ይችላል። ከአንደኛ ፎቅ ጀምሮ በጣም አሪፍ። ብዙ ቦታ ላይ እስከ 4ኛ እስከ 5ኛ የንግድ ሱቅ ያደርጉትና ሚክስድ ዩዝ አፓርትመንት ነው የሚያደርጉባቸው። ይሄ ግን ለየት የሚያደርገው ሙሉ ለሙሉ ለነዋሪ ከአንደኛ ፎቅ ግራውንድ እንደነገርኩሽ ወኪንግ ስፔስ ነው። አንደኛ ፎቅ ላይ ጀምሮ ግን ቤት አለ። ኦኬ፣ በጣም አሪፍ ነው። ታዲያ ይሄን ሁሉ ነገር ካልን አይቀር እንዳልከው ከባለ 1 እስከ ባለ 3 የመኝታ አማራጭ እንዳላችሁ ነው የነገርከኝ። ታዲያ እስቲ የካሬውንም ያሏችሁ የካሬ አይነቶችና በዛውም ስላከፋፈል ሁኔታውን ትንሽ ነገር ትነግረኛለህ ማለት ነው። በጣም ጥሩ። ያው ሪል ስቴት ላይ የተለመዱ አከፋፈል መንገዶች አሉ። 3 አይነት ታይም ቤዝድ፣ ፕሮግረስ ቤዝድ፣ ፐርሰንት ቤዝድ የሚባሉ። እኛ የምንከተለው ፕሮግረስ ቤዝድ ፔመንት ነው። ፎቁን ደረጃ ቆጥረሽ የምትደርሽበት ማለት ነው። ሌላ ደግሞ ልዩ ፊቸር እያዘጋጀን ያለ ነው። በሳይቱ በ4ቱም አቅጣጫዎች ካሜራ እንገጥማለን። ከዛ ኮንስትራክሽን ማኔጅመንት አፕሊኬሽን እያዘጋጀን ነው። ያ ማለት ከሳይቱ ኤኒባዲ ከውጪ የሚኖር ሰው ቢኖር ከዛው ሎጊን ብሎ ገብቶ ፕሮግረስ እያደረገ ነው ወይ ሳይቱ ብሎ
አት ኤኒ ታይም ሪል ታይም ያለውን ፕሮግረስ ማየት ይችላል ማለት ነው። እኛ ግን የምንቀበለው በኢትዮጵያ ብርና በኢትዮጵያ ብር ብቻ ነው ማለት ነው። ኦኬ በጣም አሪፍ ነው። ግንባታ ሂደት ለምትከፍሉ በ10% ቅድመ ክፍያ መጀመር ይችላሉ። ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር እንዲሁም ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ጀምራችሁ ቀሪውን ያለምንም ዋጋ ጭማሪ በ10 ዙር መጨረስ የምትችሉ ሲሆን በአስገራሚ ፍጥነት በሚገነባው በዚህ ሳይት ላይ ካሽ 100% ለሚከፍሉ 30% ቅናሽ ይኖሮታል። ባለ 1 መኝታ በ5.3 ሚሊዮን ብር፣ ባለ 2 መኝታ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ9.9 ሚሊዮን ብር አቅርበንሎታል። ሌላ ትልቅ ኦፕሽን ደግሞ የምነግርሽ ነገር 50% ባንክ የተረጋገጠ ባንክ 50% ባንክ ከዚህ በተጨማሪ አለው ማለት ነው። በጣም አሪፍ ነው። አንድ ደንበኛ 50% ብቻ ነው መክፈል የሚጠበቀው። አሁን ብዙ ቦታ ላይ የማታገኛቸው ነገሮች አሉ። ባንክ ሲሆን የተረጋገጠ ላይሆን ይችላል። ከጊዜ ሂደት በኋላ እናመቻቻለን። ይሄ ግን የተረጋገጠ ስሙን ምን ጠቅስልሽ ውሉ ላይ የሚጻፍ ሪል ስቴት አለ። እንግዲህ በጣም ጥሩ ነገር ነው እየነገርከኝ ያለኸው። ግን እንደዚህ ዋጋው ደግሞ እንደዚህ አፎርድ ለማድረግ የሚያስችል አይነት ዋጋ እንዲሆን ያደረገው በካሬ ስንት ቢሆን ነው? በጣም ብዙ ሰው ራሱ ግራ የሚገባው ይሄን ሁሉ አሜኒቲ ሰጣችሁ የካሬ ዋጋ ይሄን ያክል ዋጋው እንዴት ሊቀንስ ቻለ ይላል ማለት ነው። ስለዚህ ይሄንን ማለት የቀነሰበት ዋናው ምክንያት ቅድም የነገርኩሽ ነው። የኛ ሲስተር ካምፓኒዎች ናቸው ሁሉን ነገር የሚሰሩት። እንግዲህ በጣም ደስ ይላል። በጣም አሪፍ ነው። ይሄን ሁሉ ነገር እኔም ከሰማው ያቀር እንግዲህ በጣም ጥሩ የዲስካውንት አማራጭ ነው ይዛችሁ ያቀረባችሁት ማለት ነው። ነገር ግን ያው አንዳንዴ እንደየሰው ፍላጎትና እንደየሰው አቅም ስለሚለያይ ሙሉ የመክፈል አቅም ለሌለው ሰውስ በየራሱ በሚፈልገው ፐርሰንት በሚከፍልበት ሰዓት ላይ የየራሱ ዲስካውንት አለው? እንዴት ነው? ሁሉም ላይ አለ። አሁን 25% ለሚከፍል ደንበኛ ከ5 እስከ 7% ዲስካውንት እናደርጋለን። እንደምንሰጠው ኦፈር ይለያያል። እንዲሁም ደግሞ 50% የሚከፍል ከሆነ 12% ቅናሽ አለ። 35ም 40ም ለሁሉም ማከፋፈል ቅናሽ አለ። እንግዲህ በጣም ጥሩ ነገር ነው ድሪም ቢልደርስ ይዞ የመጣው። ከዛም ባሻገር ደግሞ እንግዲህ ለደንበኛም ተደራሽ በመሆን መልኩ ይሄን ሁሉ ይዞ በመምጣቱ በጣም ደስ ይላል። ግን ይሄን ሁሉ ነገር ነግረኸኝ በተለይ ደግሞ ከሀገር ውጪ ላሉት ሰዎች ይሄንን እድል እንዴት ነው ማግኘት የሚችሉት? ወይም የዚህ የድሪም ቢልደርስ ሪል ስቴት ቤት ባለቤት መሆን ለሚፈልጉ ውጪ ለሚገኙ ደንበኞቻችን እንዴት ነው ተደራሽ የምትሆኑት? በጣም ጥሩ ጥያቄ አነሳሽ። አሁን ድሪመር የሆነ ሰው ማለት ቤት መግዛት የሚያስብ ሰው የሚጠይቀውን ጥያቄ የሚጠይቅሽ። አሁን በጣም ብዙ ዲያስፖራ ወገኖቻችን ይቸገራሉ። አንዳንድ ጊዜ ተወካይ በማጣት አንዳንድ ጊዜ ደግሞ ዶክመንቱን በስነ ስርዓት ባለመያዝ ምክንያት ማለት ነው። እኛ ጋር ሁለት አይነት አማራጭ አለ። የሚያምኑት ተወካይ ካለ ሙሉ ውክልና የሰጡት ካለ በውክልና መጨረስ ይችላል። አይ ተወካይ የለኝም ካሉ ደግሞ ቀጥታ ራሳቸው ገዝተው በዲኤችኤል ውሉን ልከንላቸው ራሳቸው እኛ ጋር የሚቀረውን ውል መልሰውልን ከኛ ጋር ቤተሰብ መሆን ይችላሉ። የዚህ ህልም ተካፋይ መሆን ይችላሉ። በጣም አሪፍ ነው። ሶ ይሄንን ሂደት ለማካሄድ እዚህ ድረስ መምጣት አይጠበቅባቸውም ማለት ነው። ወይ በዲኤችኤል በኩል ወይ በተወካዮቻቸው በኩል ብለናል። ታዲያ እናንተን ቤት በኩል ልናገኛችሁ እንችላለን? ታስቀምጥልን ስልክ ቁጥር ወይ አድራሻ ካለ? በጣም ጥሩ። ስለዚህ አሁን አጠቃላይ እዚሁ ቀረጻ ላይ ስልካችን ይቀመጣል። በዛ በሚያዩት ስልኮች መደወል ይችላሉ ማለት ነው። አሁን ላይ ደግሞ ያወጣናትን የዚችን 100% ሲከፍሉ 30% የሆነውን ቅናሽ አቅም ያላቸው ሰዎች ቢጠቀሙበት ጥሩ ነው። ለአጭር ጊዜ ስለሆነ የሚቆየው እዚህ ያንን ቢጠቀሙበት ብዬ አስባለሁ ማለት ነው። በጣም አመሰግናለሁ። እሺ፣ እናመሰግናለን። በጣም እሺ።